ወደ ስኔር ቀየረልኝ። ሰላም ጋይስ እንዴት ናችሁ? ሳሚ ነኝ። ገና በጠዋት እንደተነሳው ነው ቪዲዮ እየሰራ ያለው። ዛሬ አንድ ቪዲዮ ይዤላችሁ መጥቻለሁ። ሪትማችንን ድጋሚ ሪከርድ ሳናረግ እንዴት ኤዲት ማድረግ እንደምንችል በኤስኤክስ ኪቦርዶች አሳያችኋለሁ። የሴቲንግ ስቴፕ ኤዲት ይባላል። እንዴት እየገባን እንደምናስተካከል ሙሉ ቱቶሪያሉን ዛሬ ሰራላችኋለሁ። እናንተ ግን በመጀመሪያ ላይክ በማድረግ ጀምሩ፣ ሼር አድርጉ፣ ሰብስክራይብ አድርጉኝ። ቪዲዮ ሞር ለሌላ ሰው በተዳረሰ ቁጥር ቪው በበዛ ቁጥር ሌላ ቪዲዮዎች ለመስራት እበረታታለሁና ሼር ማድረጋችሁን እንዳትረሱ። ላይክ በማድረግ ጀምሩ፣ ኮመንት አድርጉ፣ ሰብስክራይብ አድርጉኝ። ቀጥታ ወደ ቪዲዮ እንሄዳለን። ሰላም ጋይስ እንዴት ናችሁ? ሳሚ ነኝ። ዛሬ የምናየው ስለ ስቴፕ ኤዲት ነው። ስቴፕ ኤዲት እንዴት ማድረግ እንደምንችል አሳያችኋለሁ። በጣም ጠቃሚ ነው። ይሄ ጥቅሙ ምንድነው ካላችሁኝ፣ ለምሳሌ አንድ ሪትም ከፍተን እየተጫወተን ሪትሙ ላይ ለምሳሌ የተሰራው በሪም ከሆነ ወደ ስኔር ቼንጅ ማድረግ ከፈለግን ድጋሚ ሳንቀዳ ጀስት ያንን ሪም ብቻ ወደ ስኔር በዚህ በስቴፕ ሴቲንግ ተጠቅመን መቀየር እንችላለን። እሱ እንዴት መቀየር እንደምንችል ነው ማሳያችሁ። ለምሳሌ ይህን ሪትም ስሙት፣ ሪሞን ስሙት የምትለው ፓርት እና ቺን ፓርት ወደ ስኔር መቀየር ፈለግኩኝ። በቃ ስኔር በደንብ ስኔር እንዲሆንልኝ ፈለግኩኝና እሱን ቼንጅ ማድረግ ፈልጌ እንዴት ነው እሱን ቼንጅ ማድረግ የምንችለው የሚለውን አሳያችኋለሁ። በደንብ ተከታተሉኝ። በመጀመሪያ ጋይስ ማስተካከል የምንፈልገውን ሪትም እንመርጣለን። እኔ እቺን ሪትም መርጫለሁ እና እቺ ሪትም ላይ ያለችውን ሪም ወደ ስኔር መቀየር ነው የፈለኩት። እሱን ከመረጥን በኋላ ጋይስ እዚች ጋር ሜኒው በተን አለች። ሜኒውን ከነካም በኋላ እንደዚህ አይነት ስክሪን ላይ ይመጣልናል። ሜኒው ቱ እዚች ጋር እናደርጋለን። ከዛ በኋላ ስታይል ክሬተር የምትለው ውስጥ እንገባለን። ስታይል ክሬተር ላይ ከገባም በኋላ በመጀመሪያ ኤዲት ማድረግ የፈለግነው ሪትም ዋን ነው ወይስ ሪትም ቱ የሚለውን ቼክ ማድረግ ያለብን። የእኔ ቼንጅ ማድረግ የፈለግኩት ሪትም ዋን ላይ ነው ያለችው። ሪትም ዋንን በደንብ ፕሬስ አድርጌ ሪትም ዋን ላይ ሪከርድ ማድረግ እንዲችል አደርገዋለሁ። ከዛ እንደዚህ ካደረግን በኋላ ቀጥታ ጋይስ እዚህ ጋር ከላይ ስቴፕ ኤዲት የሚላለ ጋይስ ግን ይሄን ማድረግ ግዴታ መርሳት የለባቸው። ምክንያቱም እዚህ ላይ ሪትም ቱ ላይ ከሆነ የሪትም ቱ ብቻ ነው ኤዲት ማድረግ እንዲችል አድርጎ የሚያመጣልን። ሪትም ዋን ላይ ቀይ መሆኑን ካረጋገጥን በኋላ ረጅም ስንጫነው ሎንግ ፕረስ ስናደርገው እንደዚህ ቀይ ያደርግበታል። ስቴፕ ኤዲት ላይ እንገባለን ማለት ነው። ስቴፕ ኤዲት ስንገባ ኦልሬዲ የሪትም ዋንን እንትኖች አምጥቶልናል ማለት ነው። አሁን መጀመሪያ ሪሙ የትኛው እንደሆነ ቼክ እናደርጋለን። እሱ ድምፁ የምንለየው እዚች ጋር ወደታች እያደረግን የትኛው ሪም ሳውንድ እንደሆነ ቼክ እናደርጋለን። እነዚህ ሀያት ናቸው። ሪሙ ሲ ሻርፕ ነው ማለት ነው ጋይስ። ይዩት፣ ወደ ሲ ሻርፕ ሳረገው አያችሁ። ሲ ሻርፕ ነው ማለት ሲ ሻርፕ ነው ሪሙ ማለት ነው። አሁንም ወደታች ሄደን ሙሉ ሲ ሻርፖቹ ሪም ናቸው። ስለዚህ ምን እናደርጋለን? የመጀመሪያው ጋር እንሄዳለን። የመጀመሪያው ጋር ከሄድን በኋላ እቺ ሪም ነው። ስኔር እንፈልጋለን። እዚሁ ጋር ስኔር ነው። ጀስት እዚህ ጋር ነው የምናሽከረክረው ወደፊት። ይሄ ጭብጨባ ነው። ሁለት አማራጭ አለን። ስኔራውን እዚህ ጋር ዲ1 ላይ ስኔር ነች፣ ኢዋንም ስኔር ነው ማለት ነው። እኔ እዚህ ጋር ዲ1 ላይ ያለችውን ስኔር ፈልጊያታለሁ። እሷን አረጋታለሁ። አሁንም ወርደን ወደታች ሁለተኛውንም ዲ1 ላይ እናደርገዋለን። አሁንም እየወረደ ልክ የስኔሩን ድምፅ ስናገኝ ዲ1 ላይ እናደርገዋለን። ዲ1 ላይ ሁሉንም የስኔሮቹን ድምፅ እየፈለግን እነሱ ጋር ስንደርስ ወደ ስኔር መቀየር ነው። ቀይሬ ጨርሻለሁ ማለት ነው ጋይስ። አሁን እዚሁ ጋር ሪትሙን ከፍቼው ስሙት። ወደ ስኔር ቀየረልኝ።
እንደዚህ ከቀየረልን በኋላ መልሰን ስቴፕ ኤዲትን ነክተን ነው ከዚህ የምንወጣው። ስቴፕ ኤዲትን እነካዋለሁ፣ እንወጣለን። ድምፁ በጣም ስለበዛው ምን እናደርጋለን? እዚች ጋር ሚክሰር ኤንዲኪው ላይ እንገባለን። ከገባን በኋላ እዚህ ጋር ስታይል የሚል አለ ጋይስ፣ ታያችኋል። ስታይልን እንነካታለን። ከዛ በኋላ እዚች ጋር የሪትሟን እዚህ ጋር 127 ያለችውን ቀንሳታለን፣ ባላንስ እናደርገዋለን። ሪትሙን እንከፍተውና እየሰማን በምንፈልገው መጠን በቃ ይሄን ያክል እንዲሆን አረፈለኩኝ። ጋይስ አያችሁ ወደ ስኔር ቀየርኩት ማለት ነው። እዚች ጋር ጋይስ ከላይ ሴቭ የምትል በተናለች የምታዩት፣ ሴቭ እንላለን። ሴቭ ሂር እንልና እዛው ላይ ሴቭ ላድርገው ሲለኝ እኛ ልዩነቱን እንድናቅ ስለፈለኩኝ እዚህ ጋር ስፔስ ሰጥቼ 2 ቁጥር ጨምሮ ሴቭ አደርገዋለሁ። ሴቭ ሆኗል ማለት ነው። ስለዚህ አሁን የመጀመሪያውና ሁለተኛውን ቼክ እናደርጋለን። የመጀመሪያው ይሄ ነው። ይሄንን ስሙት፣ ሪም ነው። ሁለተኛውን ደግሞ እንስማ። አያችሁት? ጋይስ እንደዚህ አድርገን መቀየር እንችላለን።